ሰላም ጤና ይስጥልን እንደምናላችሁ ውድ አድማጭ ተከታታዮቻችን ለዛሬ የያዝናቸው መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ምግባሩ ከበደ ነኝ። በሰላ ትችታቸውና በዘለፋ ይታወቃሉ። ነገሮች ከመጠን በላይ ሲያበግናቸውና ሲናደዱ ልዴታቸውን የሚወጡት በቀድሞው ትዊተር በአሁኑ ኤክስ በተባለ ህድረ ገጽ ላይ ጉብ በማለት ነው። የአውሮፓ ሀገሮችን ተችተዋል፣ ዘልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። በኢራን ላይ እስራኤልና አሜሪካ የጀመሩት ዘመቻ ምክንያታዊ ወይስ ኢምክንያታዊ የሚሉትንም ሁሉ በአንድነት እናያለን። ውድ አድማጭ ተከታታዮቻችን ጤና ይስጥልን በድጋሜ እንደምን አላችሁ? ለሁለተኛ ዙር ኢራንን ለማሽመድመድና መንግስትን ለመገርሰስ ዘመቻ ለመዝመት በሚያደርጉት ሽርጉድ በተዘዋዋሪ የአውሮፓ ሀገሮችን እርዳታና ትብብር ጠይቀዋል። ትራምፕ ኢራን ላይ የእግረኛ ወታደሮችን አዝምተዋል፣ ወደ ፋርስ ባህረ ሰላጤ አሰማርተዋል። የፋርስ ባህረ ሰላጤ ላይ የሰፈረው የአሜሪካ የጦር ኃይል የአየር ኃይልና የእግረኛ ወታደሮች በሙሉ ትዕዛዝ እየተጠባበቁ ይገኛሉ። በመካከለኛው ምስራቅ የፈጠሩት ሸፍጥ ብዙ መዘዞችን ይዘው ብቅ ብለዋል። ትችቶችን፣ ነቀፌታዎችን፣ ለትብብር እምቢተኛ የሆኑ እምቢተኝነትን ላሳዩ የአውሮፓ ሀገሮች ነቀፌታ፣ ስድብ ሁሉ ከዶናልድ ትራምፕ ተወርውሮባቸዋል። በመካከለኛው ምስራቅ የጀመሩትን ዘመቻ አሁን ላይ ወደ መቋጫ ለመሄድ ሁለተኛ ዙር ኦፕሬሽን በኢራን ላይ ለማካሄድ የአሜሪካን የእግረኛ ወታደሮች፣ የአየር ኃይል አባላት፣ የባህር ኃይል ተዋጊዎችና ረዳቶቻቸውም በተላለፈላቸው ትዕዛዝ መሰረት ወደ ቴህራን ተንቀሳቅሰዋል። ወታደሮቹ ቴህራን አፍንጫ ስርም ሰፍረዋል። የዶናልድ ትራምፕን የመጨረሻ ደውልና ዝመቱ የሚለውን ቃል እየተጠባበቁ ነው። የኢራን አብዮታዊ ዘብ ደግሞ በቴህራን ተራሮች ላይ ምሽጋቸውን ይዘዋል። አገራችንን ከወራሪ ኃይል እንከላከላለን፣ የጠላታችን መሳቂያ መሳለቂያ አንሆንም እያሳሳቁ ጥቃት ሊፈጽሙ ነው። በትጋት የወረሩንን ኃይሎች ዛሬ ላይ እናወድማቸዋለን። እነዚህን ኃይሎች በትጋት ስንጠብቃቸው ከርመናል። እንኳን በሰላም መጡልን የአሜሪካ ወታደሮች። እኛ ፋሪሳውያን ለጠላት በአንድም ወቅት ላይ እጅ ሰጥተን አናውቅም። የአሜሪካው መሪ ዶናልድ ትራምፕ ደግሞ የአውሮፓ ሀገሮችን በር አንኳኩተዋል። የአየር ክልላቸውን መሸጋገሪያ የአየር ማረፊያ ፍለጋ ተማጽኖ አቅርበዋል። ለፈረንሳይ፣ ለእንግሊዝ፣ ለጣሊያን፣ ለስፔን እንዲሁም ለጀርመን የሰደዱት የትብብር ጥያቄ ውድቅ ተደርጎባቸዋል። ዶናልድ ትራምፕ ለእያንዳንዳቸው ታዲያ ትችት፣ ስድብና ስላቅ በሚመስሉ ንግግሮች ወርፏቸዋል። ፈረንሳይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የአየር ክልላቸውን ለዶናልድ ትራምፕ እንደማይፈቅዱ ተናግረዋል። በዶናልድ ትራምፕ የአየር ክልላቸው እንዲፈቀድላቸው የተጠየቁት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በህገወጥ መንገድ ለመሳሪያ ዝውውር አንፈቅድም ብለዋል። በኢራን ላይ ሁለተኛ ዙር ዘመቻ ለማካሄድ ዶናልድ ትራምፕ የአሜሪካ ወታደራዊ አቅርቦቶችን ለማጓጓዝ ነበር የፈረንሳይን የአየር ክልል ለመጠቀም ተባበሩን በማለት ተማጽኖ ያቀረቡላቸው። የፈረንሳይ መንግስት ግን የአየር ክልላችንን በመጠቀም ከሀገራችን ወደ እስራኤል የሚደረጉትን የወታደራዊ የጥፋት መሳሪያዎች ጉዞ የህገወጥ ዘመቻ ተባባሪ አንሆንም፣ የአየር ክልላችንም ቢሆን ዓላማ ለሌለው ዘመቻ ጥቅም ላይ አናውልም ብሏቸዋል። በምላሹ የተናደዱት ዶናልድ ትራምፕ የፈረንሳይ መንግስትን ክፉኛ ተችተዋል። ፓሪስ እውነተኛ አጋዥ ሀገር ናት
በማለት ተሳልቀዋል። ፈረንሳይ ብቻ ሳይሆን በርካታ የአውሮፓ ሀገር መሪዎች ተማጽኖ የቀረበላቸው ሲሆን ዶናልድ ትራምፕ ያቀረቡትን ተማጽኖ ከሁሉም ፊት ተነስተዋል። ሁሉም በበኩላቸው ለዶናልድ ትራምፕ የአየር ክልላቸውና የአየር ማረፊያን እንደማይፈቅዱላቸው ነግሯቸዋል። የትራምፕ ጥያቄንም ውድቅ አድርገውባቸዋል። ስፔን በኢራን የተጀመረውን ዘመቻ ወረራ በማለት ከተቃወመችው ኋላ ሁለቱ ኃይሎች እስራኤልና አሜሪካ ማለታቸው ነው ያለ ዕቅድ ወደ ጦርነት ዘው ብለው ገብተዋል። እኛንም ለማካተት በርካታ ጥረቶችን ከዚህ ቀደምም አድርገው ደብዳቤ ሰደውልናል። እኛ ለሰላም ያለን ቁርጠኝነት ታዲያ ከየትኛውም ሰው የሚሰጠን መመሪያን አንቀበልም ሲሉ ተናግረዋል። የስፔን መንግስት የጣሊያን መንግስት በጣሊያን የሚገኘውና ከዚህ ቀደም በሰላም ወቅት ላይ በአሜሪካ የአየር ማረፊያነት የተሰጣቸው የነበረውን ሲጎኔላ የአየር ማረፊያ ላይ እንዳያርፉና ለጦርነቱ እንዳይጠቀሙ አየር ክልላቸውንም አግደዋል። ከሁሉም የአውሮፓ ሀገሮች ውግዘትና ነቀፌታ የገጠማቸው ዶናልድ ትራምፕ ከዚህ ቀደም በኔቶ አባል አጋርነት እርዳታና ትብብር ጠይቀውም ውድቅ ተደርጎባቸዋል። በወቅቱ የኔቶ አጋር አገሮችን ዶናልድ ትራምፕ ደብዳቤ ሰደው ያሏቸው ኑና ከኛ ጋር የሆርሙዝን ወሽመጥ እናስከፍት፣ ጦርነቱን ከኛ ጋር ተቀላቀሉ ብለው የሰደዱላቸው ደብዳቤ እኛን አይመለከትም የሚል ምላሽ ተሰጥቷቸዋል። አሁን በድጋሜ እነዚህኑ ሀገሮች በአውሮፓ አጋርነት ሳይሆን በሀገር ደረጃ ዶናልድ ትራምፕ ድጋሜ ጥያቄ ያቀርበውላቸዋል። አሁን በድጋሜ መጠየቃቸው ያሳፍራል የሚሉት አውሮፓውያኖቹ ስለ አውሮፓ የኔቶ አባላት በግርምት ተናግረዋል። ከዚህ ቀደም ጥያቄው በኔቶ ጦርነትን መቀላቀል ሆርሙዝን ለማስከፈት እንደሆነ የሚናገሩት የኔቶ አባል ሀገሮች አሁን ደግሞ በሀገር ደረጃ የሚጠይቁን የአየር ክልላችንን ተጠቅመው በአየር ክልላችን ላይ ጥፋት ሊሰሩ ነው ብለዋል። ይሄ ደግሞ ተቀባይነት የሌለው በመሆኑ ዶናልድ ትራምፕ በህገወጥ መንገድ የጀመሩትን ጦርነት ተባባሪና ተሳታፊ አንሆንም ብለዋል። እቅዳቸው በፈረንሳይ መንግስት የተደናቀፈባቸው የአይሁዳውያን ጠቅላይ ሚኒስቴር ቤንያሚን ኔትንያሁ በተራቸው ፈረንሳይ ለትብብር በሯን ዘግታብናለች፣ መብቷ ነው። ከእንግዲህ እስራኤል ለፈረንሳይ የሚሆን የመሳሪያ ሽያጭ በሙሉ እዚህ ላይ ቋጭታለች በማለት ወዳጅነታቸውን ከፈረንሳይ ጋር ያላቸውን መሰረዛቸውን ቤንያሚን ኔትንያሁ ተናግረዋል። ስፔን በፈረቃዋ ተመሳሳይ ጥያቄዎች ከዶናልድ ትራምፕ ቀርበውላታል። እነዛን የዶናልድ ትራምፕ ጥያቄዎችንም ውድቅ በማድረግ ሌላ ነቀፌታና ትችት ከዶናልድ ትራምፕ ተሰጥቷቸዋል። የስፔን መንግስት አገራቸው ዓላማው ላልታወቀና ላልተገለጸ ህገወጥ ጦርነት ውስጥ የመሳተፍ ግዴታ የላትም ብለዋል። የስፔን የመከላከያ ሚኒስቴር ማርጋሬታ ሮሊስ በበኩላቸው አሜሪካና እስራኤል ድጋፍ ከኛ ለማግኘት እግራችን ላይ ወድቀዋል። ቢሆንም ቅለው ታዲያ ዛሬ ላይ ሁለቱ ኃይሎች የዓለምን ህግ መተዳደሪያ ደንብ ለየትኛው የዓለማችን ሀገሮች ሊወስኑልን አይቻላቸውም ሲሉ ተናግረዋል። ጀርመን፣ ፈረንሳይ፣ ስፔን፣ ጣሊያንና እንግሊዝ በሙሉ በአንድነት የትራምፕን የትብብር የመሳሪያ ማዘዋወር የጥፋት ጥቃቶችን በሉዓላዊ ሀገር ላይ ለማድረስና ለማሽመድመድ የሚጠቀሙበት የአየር ክልልና የአየር ማረፊያ ከአውሮፓውያኖች አይፈቀድላቸውም ብለዋል። ትብብርም አናደርግም ሲሉም ለዶናልድ ትራምፕ መልስ መልሰውላቸዋል። ዶናልድ ትራምፕ ደግሞ ሁሉንም የኔቶ አባል ሀገሮችና የአውሮፓ ሀገሮችን ነቅፏቸዋል። ዶናልድ ትራምፕ ከአውሮፓ ሀገሮች ባገኙት አሉታዊ ምላሽ ክፉኛ ተናደው ብግን ብለዋል። ዶናልድ ትራምፕ በተራቸው እየተሳለቁባቸው እንዲህ አሏቸው። ለአውሮፕላኖቻችሁ የሚሆንላችሁን ነዳጅ የምትሹ በሙሉ አሜሪካ በገፍ ለአውሮፕላን የሚሆኑ ነዳጆችን አጠራቅማለች። ሂዱና ከአሜሪካ ግዙ።
አሊያ ደግሞ ወደ ሆርሙዝ አቅንታችሁ መሸመት ትችላላችሁ ሲሉ በስላቅ ተናግረዋል። የሚገርመው የጀርመን ጉዳይ፣ ጀርመን ለአሜሪካ ትልቅ ሰፈር በመስጠት ትታወቃለች። ነገር ግን በኢራን ዘመቻ ፈጽሞ አልተባበርም፣ አልቀላቀልም ብላለች። የአየር ክልሏንም ለጥፋት አላውልም ስትል ለዶናልድ ትራምፕ ምላሽ ሰጥታለች። ዶናልድ ትራምፕ ጦርነቱን ለማሳካት ታዲያ በርካታ የአውሮፓ ሀገሮችን ትብብር ለመጠየቅ በራቸውን ቢያንኳኩም ሁሉም በራቸውን ዝግ አድርገው አንከፍትም ብላቸዋል። ሌሎችንም እያዳረሱ ቀጠሉ። ለማንኛውም የዓለም ሀገሮች ያልደገፉት ዘመቻ እስራኤልና አሜሪካ አሁን ድረስ በእልህ በወኔ ሊገፉበት ወስነዋል። የሚያደርጉት ዘመቻ የሁለቱ ሀገር መሪዎች ትክክል ነው ብለን ማሰባችን ነው ግርምትን የፈጠረው። የአሜሪካው መሪ ዶናልድ ትራምፕ የእስራኤል ተባባሪ በመሆን በኢራን ላይ ዘምተዋል። የኢራንን ከተሞች እንዳልነበረ አድርገዋል። በርካታ ተቋማትን አፍርሰዋል። የኒኩለር ጣቢያዎችን ደብድበዋል። ኢራንን በአጠቃላይ ምድረ በዳ አድርገዋል። የጥፋት መንገዱ አሁንም ትክክል ነው ብለው በጥፋት መንገድ ላይ ጉዟቸውን ቀጥለዋል። በቅርቡ የተኩስ አቁም ብለው ጥረት እያደረጉ መሆናቸውን የሚናገሩት ዶናልድ ትራምፕ የኢራናውያን የመከላከያ ሚኒስቴር ቃል አቀባይ በመሬት ላይ የሌለ የጥቃት ስልት መሆኑ ተደርሶበታል ብለው መልስ ሰጥተዋል። ዶናልድ ትራምፕ ካወደማቸው ሁሉ ውድመቶች ታዲያ አሳፋሪ ውድመቶች የተባሉት የኢራንን የኃይል ማመንጫ፣ የኤሌክትሪክ ጣቢያዎችና የንጹህ ውሃ ማመንጫዎችን መደብደባቸውና ማውደማቸው ነው። የፈረንሳይ መንግስት ፕሬዝዳንት ኢማኑኤል ማክሮን ዶናልድ ትራምፕ የአየር ክልላችንን በኢራን ላይ ለመዝመት ጠይቀውናል። በኢራን ላይ ሁለተኛ ዙር ዘመቻ ለማካሄድ ዶናልድ ትራምፕ የጠየቁትን የፈረንሳይ መንግስትን የአየር ክልላቸውን ለመጠቀም የአሜሪካ ወታደራዊ አቅርቦት ለማጓጓዝ ነበር። የፈረንሳይ የአየር ክልልን ለመጠቀም ተባበሩን ባሉትና ተማጽኖ ባቀረቡበት ሁኔታ ላይ የፈረንሳይ መንግስት ግን የአየር ክልላችንን በመጠቀም ከሀገራችን ወደ እስራኤል የምታደርጉትን የወታደራዊ የጥፋት መሳሪያዎችን ማጓጓዝ ህገወጥ ተባባሪ ዘመቻ አንሆንም፣ የአየር ክልላችን ዓላማ የሌለው ዘመቻ ጥቅም ላይ አይውልም ብሏቸዋል። በምላሹ የተናደዱትም ዶናልድ ትራምፕ የፈረንሳይ መንግስትን ክፉኛ ተችተው ፓሪስ እውነተኛ አጋዥ ሀገር ናት ብለዋል። ኔቶ አጋር አገሮች ከትራምፕ ጋር ምክንያት ለሌለው ዘመቻ ከእናንተ ጋር አንዘምትም፣ የአየር ክልላችንን ለጥፋት አናውልም፣ እናንተ የጀመራችሁት መንገድ ትክክል አይደለም በኋላ ይህ ያናደዳቸውና ያበገናቸው ዶናልድ ትራምፕ ለአሜሪካ ትብብር አለመስጠታቸው በኢራን ጦርነት ላይ ከነሱ ጋር ያለን ትስስር እዚህ ላይ ያከትማል ብለዋል። ዶናልድ ትራምፕ ማለታቸው ከኔቶ ጋር ያለን ትስስር እዚህ ላይ ያከትማል ብለዋል። የአሜሪካ መንግስት ከኔቶ አባል አጋርነት ራሱን ያሰናብታል ብለዋል። የአሜሪካው ፕሬዝዳንት ነገ የእግረኛ ጥቃት በኢራን ላይ እንደሚያውጁና የኢራን ጉዳይ ያከተመለት ይሆናል ካሉ ኋላ የኢራን አዲሱ መሪያቸው የተኩስ አቁም እንዲደረግ ጠይቀውናል። አዲሱ መሪ ግን ማን እንደሆነ ዶናልድ ትራምፕ በስም አልጠቀሱም። መንግስትን ከገረሰሱ ኋላ የሚተኳቸው በቦታው ለማለት እንደፈለጉ ግን ግልጽ ነው። የኔቶ አባል አገሮች የነቀፉት ዶናልድ ትራምፕ ከኔቶ በስተቀር መኖር ይቻላል፣ ኔቶ ግን ከአሜሪካ በቀር ከንቱ ነው ሲሉ ተናግረዋል። ውድ አድማጭ ተከታታዮቻችን ለዛሬ ያሉን መረጃዎች እነዚህ ናቸው። በሌላ መረጃዎች እስክንገናኝ ድረስ ቸር ያገናኘን።